ትልቅ እንግዳ ማክበር አለብህ። እስኪ ያሰብከው አንድ ሚኒስተር ደውሎ ቢደውልና የታወቀ የምትፈራው ሚኒስተር ለአንድ ወር እንግዳ ልክ ያለው አለ ቤት ያላ ትላታለህ። ቤት ሴትዮዋ ጋር ሄደህ አንድ ወር መተኛት የለም ትላታለህ። خلاص ለምን ከማን የመጣው አልፈት እንግዳ خلاص አንድ ወር ቆሞ ይታደራል። ከዛ ደረጃ ለማግኘት ማን ጋር በሸርጋ የአላህ ሰዎች ደግሞ ከአላህ የመጣ እንግዳ ነው አለ ረመዳን أنا أقول الله يمتع انقدانه رمضان دقما يمتع يمكن يمجر شيء هنا خلاص طيب قلتنا تعظيم ومن يعظم شعائر الله فإنها من تقوى القلوب يا الدنيا آخرة ما كبرت فلقال له يهودي قال يهودي مسلما ونصر يهودي مسلما ونصر يا رمضان ما كبرت اندم يا درس رمضان كان لجو ከሰፈር ሙስሊም ልጆች ጋር ይጫወታል። አባት ይሁዲ ነው፣ ልጆቹ ተቀላላ ሙስሊም ናቸው። ይሄ ይሁዲ ልጅ ሙስሊሞች መሃል ምግብ ይበላል፣ አሰልጠው ይበላል። የአላህ ነገር ሆኖ አባቱ ያልፋል። አባትም ይሁዲ እኮ ሲያየው ተቆጣ። እንዴት ትበላለህ? አታውቅም እንዴ ያለው የሙስሊሞች እኮ ረመዳናቸው እኮ ቢያንስ ቤት ሄደህ ትበላለህ፣ እነሱ አጠገብ ትበላለህ አለው። ሻህር ረመዳን እኮ የጾም ወራቸው እኮ እቺ አላህ ያዘለት ስንት ዘመን ኖሮ ሞታ ያለው ይሁዲ። አንድ እዛ ሀገር ሰው ሳሊህ ሰው በመናሙ ጀነት ውስጥ ያዋል አላህ አማ ኩንተ ይሁዲያን አለው። ይሁዲያን ነበርክ እንዴ ሲለው ናም ነበርኩኝ لموت سل الله شهادة وفقنا لتعظيم إلى رمضان لجي سيبلا ستقطع ولا رمضان أكبر بزي الله خاتمة ستنيا لنا أيها عندنا من ما يمثل رمضان قبل رمضان لهذا ولا سكاسب مجمرة من النبركوا كذا فكبروا بهالا سامنت ور بهالا من لهون نو يعني قبل الماننات لازم عند نقص ኩራታም ነበራሉ ክብር ያለበት መንገድ ይሄደ ትልቅ የአላህን ሰዋይቶ ታቀኛለህ ማንኛ አላቸው ነው ሳቸው አላህ እንጂ ያቁማ ሲው አላህ ያቁም الملك لله ان الارض لله لله ملك السماوات والارض كل شيء هالك الا وجهه كل من عليها فان هنا يقول الناس القران አቃለው እንተ أول كنطفة مجمرة تبت على الله نطفة على الله وآخر كقذر كتكبرك بهذا دم لا إله إلا الله عند سو جنازة مشتك إلا حكمة ونوره سو نتو بايشت نوره سو نيكبر من الله متودوا نزلت تاو نبر محل يدمو سنت نجا تشك محل الله فزو قرار وشتنو إذا إذن صومني عندنا ما نشوف لنا صومن ሁለተኛ ሰው መልኹሱስ ሰውነታቸውን በሙሉ አላህ ከሚጠላው የጠበቁ ሰው ያ አላህ እዚህ ደረጃ እንኳን ያደረሰን የሚያጅበህ ሶስተኛው ደረጃ ነው ለኢላህ ኢላህ እነዚህ ሶስተኛ ኹሱሰት የተባሉት የስዲቂን የአንቢያ የአስፊያ የነዛ አማ ሲወላህ ይጾማል አላስየለም አላህ እንጂ አያውቁም ረመዳን እነሱ ጋር ከአላህ ውጪ ወደ ዱንያ ወደ ሌላ ማይሆን ነገር ማሰብ ያን የሚያስፈጥረው ለዚህ ገጠር የነበሩ መሻይኾች እነዚህ ይግስር ሼኽ መሐመድ አሚን አላህ ሊሰጣቸው አላህ የሚያስታውሱ ዙህዳቸው ተቅዋቸው ወራቸው ውሃ ሊቀዱ ተማሪዎች ሁለት ሆነው ከሄዱ እናንተ አልበላችሁም እንጂ አፍጥራችኋል ወሬ ያወራል አይደል ወቀል ማለት አላህ ብቻ ነው ረመዳን አንድ ገባ ረመዳን ይገባሉ الله እያል ቁርአን እየቀራ ኢቲካፉ ኢባዳ እያረጋ አላህ እያልክ አላሁ አክበር ኢድ ይገባል ጾሙ እነዚህ ሰዎች ሐቂቃ ጾሙ እነዚህ ረመዳን ላይ ማብዛት ያለብን ትላወተል ቁርአን
ቁርአን ማብዛት ረመዳን ላይ ሲለተ ረሒም ዘመድ መቀጠል ረመዳን ላይ እንደዛው ተውበተን ነሱሃ አላህ ይወፍቀን። እስኪ ተውበተን ነሱሃ አላህ ይወፍቀን። ሁላችንም እናውቃለን የምናጠፋውን ነገር ሁሉም የራሱ ምን ጋር ድክመት እንዳለ ሁላችንም እናውቃለን። አንዱ ዘመድ የሚቆርጣል፣ አንዱ የአይኑ ወንጀል አለበት፣ አንዱ አልሙሂም ከዚህ ተውባ አድርገን ረመዳንን አክብረን ዒድ የምንደርስ አላህ ያድርገን። ፈሊሃዛ ተውበተን ነሱሃ ዘመድ መቀጠል፣ አላህ ብር ካለ ደግሞ የተቸገሩትን ማገዝ፣ ሰው ማብላት፣ ሰላምታ ማብዛት፣ መልካም ነገር መናገር፣ ይሄ ጀነት ያወጅብልሃል። ሰውን ማብላት፣ ሰው መብላትስ ስማ ወደ እሳት ሆነ። አሁን ብዙ ሰው መብላት ውስጥ ነው ያለው። ሰው ማብላት ነው የተባለው እኮ ማብላት፣ ሰው መብላት ሳይሆን ሰው ማብላት። ሰለላሁ ዐለይሂ ወሰለም መልካም ነገር መናገር፣ ሰላምታ ማብዛት፣ አላ መን ዓረፍት ወአላ መን ለም ተዕሪፍ፣ የምታውቀው ይሁን የማታውቀው ሰው ይሁን ቁርአን ማብዛት፣ ዘመድ መቀጠል፣ ሰላተ ተራዊህ ለማደራቸው ረመዳን ላይ እኮ ከዛ ሌላ ቆንጠገኝ አንድ ወር እኮ ነው። አንድ ወር ውስጥ በቀን 1 ሰዓት ማታ ማታ 1 ሰዓት ስንት ሰዓት እናቀጥላለን ዛሬ በወሬ በሶሻል ሚዲያ። ለአላህ 1 ሰዓት መቆም ከበደ። አኺራውን መቆም እስኪ አስታውሰው ሲከብድ አኺራ ቆም የለም አላህ ስንት ሰዓት ቆም ያለዚህ መቆም ያበዛ ሰው እዛ ይቀል ይመጣል። ልጆቻቸውን ዱንያ ማስተካከል፣ ዘመድ ለመቀጠል፣ በአይናችን ኸይር ለማየት። የረመዳን ደግሞ አደራ ቲቪያቸውን ዝጉት። ረመዳን ልክ አሁን ሰው ቁርአን ከ1 ጁዝ ወደ 2 ጁዝ አለ ሙሰልሰል ረመዳን ይላል። አጂ የረመዳን ሙሰልሰል ሱክ ቁርአን እንዳትቀራ ማለት ነው። ቁርአን እንዳትቀራ በቃ ኢባዳ እንዳታረግ የረመዳን ሙሰልሰል አለ። እሱን እያየህ ዒድ ይመጣል። ላላ ዝጋውስ ሸሩ መስጋት ብቻ። እንደዛው ስለተራሂም ደግሞ አደራቸው ዘመድ የቆረጠ ሰው ካለ ይኸው ካለ ረሕማ እኮ ነው የሚቆረጠው ሰው። ዘመዳችንን እንቀጥል፣ ለአገሩ ዱዓ እናድርግ፣ ለራሳችንም ዱዓ እናድርግ። ለሞቱ ደግሞ ቀብር ስላሉ ለእነሱም ዱዓ እናድርግላቸው። አልሙሂም ረመዳን የዒባዳ የተቅዋ የመተጋገዝ የሰብር አንዱ ለአንዱ የሚያዝንበት የሰብር ወር ነው። ረመዳን የሰብር ወር ያዛ አላህ ይወፍቀን። ይህን ወር አላህ የኸይር ወር አላህ ያድርግልን። የታመሙም አሉ ዱዓ አድርገዋል። አላህ አፊያ አልብሶን ከእናንተ ጋር እንድንጾም ዱዓ አድርገዋል። ያ አላህ እኛ አፊያ ሰጥቶኛል፣ መስጂድ አለን አንዳንድ ሐኪም ቤቶች ዱዓ አድርጉልን፣ አፊያ አግኝተን ከእናንተ ጋር እንጾማለን። كله ترزق فدم بلن
عفو تحب العفو اللهم إنك